ኢትዮጵያን ያገለለው በግብጽና በሳውዲ የሚመራው የቀይ ባህር መድረክ ዓላማው ምንድነው? አገራት በየቀጠናው ለተለያየ ዓላማ ይቧደናሉ። አንዳንዴ ንግድን ለማሳለጥ፣ ሌላ ጊዜ ደግሞ ምጣኔ ሀብታቸውን ለማፈርጠም፣ አንዳንዴ ሰላምና ደህንነታቸው ሲያሰጋቸው፣ ሌላ ጊዜ ደግሞ የጋራ ጠላት ሲያስበረግጋቸው። ኔቶ ራቅ አለ እንጂ ጥሩ ምሳሌ ነው። ለነገሩ በዚህ ዘመን ሩቅ የሚባል ነገር አለ ያለ አይመስለኝም። የሶቪየት ህብረት ወረራን በመፍራት የዛሬ 70 ዓመት የሰሜን ጦር ቃል ኪዳን ድርጅት ኔቶ ተቋቋመ። ሶቪየት ህብረት የቅርጫ ያህል ፈራርሳ 15 ሀገራቶችን ስትወልድ ኔቶ ግን እንደጸና ቆየ። እንዲያውም እየጎመራ መጣ። 12 ሀገራት መስርተውት አሁን ላይ እስከ 30 አባላት ያሉት ለመሆን በቃ። ባጭሩ ኔቶ በሁለተኛው የዓለም ጦርነት ተወልዶ በሶስተኛው የዓለም ጦርነት የስጋት ደጃፍ ላይ ቆሟል። ዓላማና ተግባራቸው ስሪትና ተልኳቸው ይለያይ እንጂ በምዕራብ አፍሪካ ኢኮዋስ፣ በአፍሪካ ቀንድ ደግሞ ንቁ አይደለም የሚባለው ኢጋድ ይገኛል። ከጥቂት ዓመታት በፊት ብቅ ያለው ህብረት መነጋገሪያ ሆኗል። የቀይ ባህር ትብብር መድረክ ይሰኛል። ይህ ትብብር ኢትዮጵያን ያሰጋታል? ስለሱ እናውራ። የቀይ ባህር የትብብር መድረክ የማን ነው? የዚህ መድረክ አባላቶች ሁለት ናቸው፣ መስራቾቹ ማለት ነው፣ ግብጽና ሳዑዲ አረቢያ። ከነዚህ ሌላ አብዛኞቹ የኢትዮጵያ ጎረቤቶች የሆኑ 6 አባል ሀገራት አሉት። ጎረቤት ኤርትራ፣ ጎረቤት ሱዳን፣ ጎረቤት ሶማሊያ፣ ጎረቤት ጅቡቲ እና ደግሞ ከሩቁ ዮርዳኖስና የመንን ያካትታል። የመካከለኛው ምስራቅ ሀገራት የአፍሪካ ቀንድ ተፈጥሮ አጎራብቷቸው ከአፍሪካ ሀገራት ጋር ከቀይ ባህር ማዶ ለማዶ ይተያያሉ። እርግጥ ነው ይህ ቀጠና የማንንም ብልጹግ ሀገር ቀልብን ወከክ የሚያደርግ ነው። ለምን ከተባለ በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ስለሚካሄድ ዶላር በውሃ ላይ የሚንሳፈፍበት ቦታ ነው ብሎ መግለጽ ይቻላል። በዓለም ላይ ከባድ የትራንስፖርትና የትራፊክ መጨናነቅ አለበት የሚባል ቦታ ነው። እስያ፣ መካከለኛው ምስራቅና አውሮፓ ሄደው የሚገጥሙበት ቦታ ነው። በሜዲትራኒያን ስዊዝ ካናልና ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛውና አዋጪው መስመር ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻ ታላቅ ሀገር ይኖራል ተብሎ አይገመትም። ለዚህ አንድ ማሳያ ጅቡቲና ሙና አድርገን መውሰድ እንችላለን። የመዳፍ ያህል ከምትሰፋው ጅቡቲ ኩርማን መሬቷ ላይ እነማን ከተመዋል የሚለውን ማየት ብቻ ከዚህ ብዙ ይነግረናል። ፈረንሳይ፣ አሜሪካ፣ ጃፓን እና ቻይና አሉ። ህንድና ሩሲያም ሀገራቸውን ለማስገባት እየጣሩ ነው። የተባበሩት አረብ ኤሚሬት፣ ኳታር፣ ቱርክና ኢራን ደግሞ በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ይዘዋል። ሌሎቹም እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው ሀገራት ብቻ ሳይሆኑ ራቅ ያሉትም ቢሆን የንግድ መርከቦቻቸው በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃቸው አድርገው ይመለከቱታል። የቀይ ባህር ደቡባዊ በር ባቤል መንደብ ማለት ነው። አንዳች እክል ቢገጥመው የብዙ ሀገሮች ጉሮሮ ላይ አጥንት እንደ መሰንቀር ያክል ከባድ ነው። ለዚህም የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነው የየመን ሁቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተው ቀውስን ማስታወስ በቂ ነው። በምላሹ በአሜሪካ አዝማችነት በአካባቢው የምዕራባውያን የባህር ኃይልና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ዓለም አቀፍ ትኩረትን የሚስብ እንደሆነ ማሳያ ሆኖ ይቀርባል። የሩቅ ሀያላን ሀገራት በአካባቢው የሚያሳዩት የቅርምት ፍላጎትን በማገናዘብ ይመስላል የቀይ ባህር ኩታ ገጠም ሀገራት ከአውሮፓውያኑ 2018 ጀምሮ በጋራ ለመቆም በማሰብ ይህንን አይነት ህብረት የጀመሩት የቀይ ባህር ህብረት ይሉትን ስም። ነገሩ ከላዩ ሲታይ ከሩቅ የሚመጣ ጉልበተኛን አባሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ እየያዘ መጣ። በ2020 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ ተመሰረተ። ለጋራ ጥቅም ለጋራ ስጋትም ሰብሰብ ብንል ነው የሚሻለው በሚል ከ2 ዓመት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክን 8ቱ ሀገራት መሰረቱ። አቶ ናመን አሸናፊ የአፍሪካና የኦሪየንታል ጥናት ዘርፍ ተመራማሪ ናቸው። እሳቸው ይህ መድረክ በሳዑዲና በግብጽ ጽኑ ፍላጎት እንጂ በአባል ሀገራት ሙሉ ፍቃድ የተመሰረተ እንዳልሆነ ይሰማቸዋል። ለዚህም የሚያነሱት አንዱ ምክንያት ቀሪ አባላቶቹ አሁናዊ አቋማቸውን ያለበትም ሁኔታ ነው። ከግብጽ ውጪ አብዛኞቹ ሀገራት በራሳቸው ለመቆም የሚችሉ አይደሉም፣ ይልቅ ሳዑዲን የማጀብ ሚና ያላቸው ይላሉ። ይህንን ሲሉ ምን ማለታቸው ነው? ቆየት ብለው ያስረዱናል። አሁን አንድ ጥያቄ እናንሳ። መድረኩ ኢትዮጵያን ለምን አገለለ ብለን እንጠይቅ። ይህ ጥያቄ የኛ ብቻ ሳይሆን በወቅቱ በህዝብ ተወካዮች ምክር ቤትም የተነሳ ጥያቄ ነበር። ለመሆኑ ግብጽ ኢትዮጵያን የማግለል አሻጥር እየሰራች ሲሆን በዚህ መድረክ ላይ 2 ቁልፍ ሀገሮች ገሸሽ ተደርገዋል። እንዲያውም 3። እነሱም እስራኤል፣ የተባበሩት አረብ ኤሚሬቶችና ኢትዮጵያ ናቸው። ለምን? ጠቅላይ ሚኒስትር ዶክተር አብይ አህመድ ከ3 ዓመት በፊት በህዝብ ተወካዮች ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብዱላሂ ከተባሉ የህዝብ ተወካዮች ምክር ቤት አባል ጥያቄ ተነስቶላቸው ነበር። ቀይ ባህር ለኛ ብቸኛው መግቢያና መውጫችን ነው። ሳዑዲና ግብጽ ሆነ ብለው ሲያገሉን እኛስ ምን እያደረግን ነው የሚል ጥያቄ አንስተው ነበር። እንደራሴው ዶክተር ቶፊቅ ጥያቄያቸውን ሲያጠናክሩ ከ8ቱ አባል ሀገራት 4ቱ የኢጋድ አባል ሀገራት ሆነው እያለ እንዴት ይህንን አገላይነት ማስቆም አቃተን ብለው ነበር ለጠቅላይ ሚኒስትሩ ጥያቄ ያቀረቡት። ጠቅላይ ሚኒስትሩም ጥቅል የሆነና ተስፋ ያዘለን ምላሽ ሰጥተው ነበር። ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና ሳይሆን የምትበርበትን ክንፍ ተማምና ነው ብለዋል። ኢትዮጵያ ዛሬ ቀይ ባህር ትላለች፣ አትጠራጠሩ። ከ10-15 ዓመታት በኋላ ደግሞ በሌሎች ራቅ ባሉ ሀገራትም ላይ ጥቅም አለኝ ማለቷ የማይቀር ነው። የኛ ተጽዕኖ እዚህ ቀይ ባህር ብቻ ላይ ተወስኖ የሚቀር እንዳይመስላችሁ ብለዋል።
ምላሻቸው በተጨባጭ በዲፕሎማሲ ምን እየተሰራ እንደሆነ ፍንጭ የሚሰጥ አልነበረም። አቶ ነአምን የኢትዮጵያን ገሸሽ መደረግ ከግብጽ ጋር ሊተሳሰር የሚችልበትን ሰበዝ መዘው ያወጣሉ። ውስጡ ሲፈተሽ ጠንሳሾቹ እነማን ናቸው ብሎ መጠየቅ ግማሽ መልስን ይሰጣል የሚሉት የቀጠናው ተንታኝ፣ ከጠንሳሾቹ መካከል ደግሞ ግብጽ ዋነኛዋ ናት። ይህንን ሐሳብ በአውሮፓውያኑ 2018 ከነበረበት ያንቀሳቀሰችው ደግሞ ግብጽ መሆኗን ለዚህ መስረጃነት ያቀርባሉ። ግብጽ በማንኛውም መድረክ ኢትዮጵያን ከዲፕሎማሲያዊና ከኢኮኖሚያዊ ከባቢ ማራቅ የምትሻው ሁል ጊዜም ነው። ቀሪዎቹ 6 አባል ሀገራት ደካማ የሚባሉ ከመሆናቸው አንጻር ከሳዑዲ ጋር ትከሻ ለትከሻ መታከክ የምትችለው ግብጽ በዚህ መድረክ ሚናዋ የጎላ እንደሚሆን አይጠራጠርም። ከአባል ሀገሮቹ አንጻር ከሳዑዲ ቀጥሎ አጀንዳዋን ማስፈጸም የምትችል ብቸኛ ሀገር ግብጽ ትሆናለች። ግብጽ ደግሞ ኢትዮጵያን የማግለል አጀንዳዋ የሚታወቅ ነው ይላሉ አቶ ነአምን። ኢትዮጵያና ግብጽ የአባይን ጉዳይ ተከትለው በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ሊጋሩ የሚችሉበት እድል በሐሳብ ደረጃ ተነስቶም ከነበረ ልታከሽፈው የምትችለው ግብጽ እንጂ ሌላ አይሆንም። የህዝብ እንደራሴው ዶክተር ተፊቅ እንዳነሱት ከአባል አገራቱ መካከል 4ቱ የኢጋድ አባል አገራት ሆነው እያለ ኢትዮጵያ በኢጋድ ውስጥ እጇ ረጅም ሆኖም እያለ በዚያ በኩል በር ለማንኳኳት ለምን እንዳልተሞከረ ግልጽ አይደለም። አረቦቹ ይህንን የሚስቱት አይመስለኝም። ነገሩ የተጽዕኖ አካባቢን የመፍጠርና የማስፋት ሙከራ ነው። ጥያቄ መሆን ያለበት ኢትዮጵያ ይህን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው ይላሉ አቶ ነአምን። እንደሚፈራው ግብጽ ኢትዮጵያን ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንቁር ሊሆን ይችላል የሚል ስጋት አለ። የግብጽን ዓላማ ለማስፈጸም ማለት ነው። ለመሆኑ ከኢትዮጵያ ባሻገር የተባበሩት አረብ ኤሚሬትስ ለምን ተዘነጋች? እንዴት የተባበሩት አረብ ኤሚሬት በዚህ መድረክ ተዘነጋች? ተዘንግታ አይደለም። የባህር ሰላጤው ሀገራት ኳታርን ያገለሉ ጊዜ ግብጽ፣ ሳዑዲ እና የተባበሩት አረብ ኤሚሬቶች ናቸው የኳታር መንግስት የነጠሉት፣ የአየር ክልልን በመዝጋት ምጣኔ ሀብታዊ ተጽዕኖ በመፍጠር ጭምር። ይህ በጋራ የቆሙበት ጊዜ ነው። ይህን ህብረታቸውን ካጸኑ ብዙ አልቆዩም። ታዲያ ይህ የቀይ ባህር መድረክ ሲቋቋም እንዴት የኢትዮጵያ ወዳጅ የሆኑት ኤሚሬቶች ሳይጋበዙ ቀሩ? ኤሚሬቶችን ካነሳን ሌላም ጥያቄ ማንሳት እንችላለን። የኤሚሬቶች ሚና በቀጠናው ወደር የለውም። ዲፒ ወርልድ በጅቡቲ እና በሶማሌላንድ ወደቦችን የሚያስተዳደር እጅግ ግዙፍ ድርጅት ነው። ኤሚሬቶችም በሁሉም የቀጠናው ሀገራት ውስጥ የነስም ይብዛም እዚህም እዚያም ፖለቲካዊ ተጽዕኖና ጥቅሞች ይኖራቸዋል። ታዲያ በዚህ ቀጠና ውስጥ ኤሚሬቶችን ያላካተተ መድረክ እንዴት ተመሰረተ? ለዚህ እኮ ነው የዚህ መድረክ ግብ መስራቾቹ እንደሚሉት የንግድ ትብብር ነው ብሎ ለማመን የሚያስቸግረው ይላሉ አቶ ነአምን። ከትብብር ይልቅ እሽቅድምድም ነው የሚታየኝ ይላሉ የአካባቢው ተንታኝ። ሳዑዲና ኤሚሬቶች አካባቢውን በይበልጥ ለመቆጣጠር ሩጫ ላይ መሆናቸውን ያሰምሩበታል። እንግዲህ ትብብር መድረክ ነው የሚሉት ሎጎ ያህል ነው እንጂ ፌስ ቫልዩ ነው። ነገሩ ትብብር ሳይሆን ፉክክር ነው። ፉክክሩም የነዳጅ ገንዘብ ያላቸው የሁለት ሀገራቶች ብቻ ነው። ይህ ፉክክር እያየለ ከሄደ ምን ሊከሰት ይችላል? የተባበሩት አረብ ኤሚሬቶችስ ይህንን ጉዳይ በቸልታ ያዩታል? አቶ ነአምን እንደሚገምቱት የጊዜ ጉዳይ ነው እንጂ ኤሚሬቶችም ተገዳዳሪ ሆነው ይቀርባሉ። ምናልባትም ሰፊ ህዝብ ያላትን ኢትዮጵያን አካተው ሳዑዲን የሚገዳደር ሌላ ተፎካካሪ ብሎክ መፍጠራቸው የማይቀር ነው። የቀይ ባህር መድረክ ወዴት ሊያደግ ይችላል? አቶ ነአምን ገና ከመነሻው የመድረኩ ጥንካሬ እና የዓላማ ግልጽነት ላይ ጥያቄ አላቸው። ለምሳሌ እስራኤል የለችበትም የሚሉት ባለሙያው እስራኤል የቀይ ባህር አካል ሆና ኢትዮጵያ የአካባቢው ተጽዕኖ ፈጣሪ ሆና ሁለቱ ቸል ሊባሉ የሚችሉ አገራት አልነበሩም ይላሉ። ዋና ተዋናዮቹ የቀጠናውን ተዋናዮች ያገለለ የትብብር መድረክ መሆኑን የሚነግረን አንድ ነገር ቢኖር የአንድ ሀገር ህልምን ለማስፈጸም የቆመ ድርጅት መሆኑን ነው። ወደ ጦር ቃል ኪዳን የማደግ ዕድል አለው ወይ ተብለው ሲጠየቁ ነገሩ ሩቅ ይሆንባቸዋል። ያለ ምክንያትም አይደለም ታዲያ የአባል አገራቱ ስብጥርና ደካማነትን በማሰላሰል እንጂ። አቶ ነአምን እንደሚሉት ሱዳን በቀውስ ውስጥ ናት። ኤርትራ ከዓለም የተገለለች ናት። ሶማሊያና የመን የት ውስጥ እንዳሉ ይታወቃል። ቀሪዎቹ ዮርዳኖስና ግብጽ ናቸው። እንኳንስ ሊጠናከሩ እርስ በርሳቸው ቁርሾ ያለባቸው ናቸው። ባጭሩ ሳዑዲን ማጀብ ካልሆነ እነዚህ ሀገራት ሌላ ምን የረባ ሚና ሊኖራቸው ይችላል ሲሉ ይጠይቃሉ። ኔቶን የመሰሉ ድርጅቶች ሲመሰረቱ እኮ በግልጽ የተበየነ ዓላማና አንድ የጋራ ትልም ይዘው ነው። ይህ መድረክ ትልም ካለው የሳዑዲን ትልም ይዞ ነው የተነሳው ብለዋል አቶ ነአምን አሸናፊ፣ የአፍሪካና የኦሪየንታል ተመራማሪ። ጠቅላይ ሚኒስትር አብይ አህመድ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ተጎራባችነት እንደምትመለስ በተደጋጋሚ እየተናገሩ ነው። የስብስቡ አባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷን እንደማታስነካ እየገለጸች ነው። ግብጽ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ነው። በዚህ ሂደት ውስጥ የቀይ ባህር ትብብር መድረክ ሚናው ምን ሊሆን እንደሚችል በጊዜ ሂደት የሚታይ ይሆናል። ነገሮች ሁሉ በአሳሳቢ ሁኔታ ላይ እየተንሳፈፉ ይገኛሉ። ትንታኔውን ያቀረበው ኤግሎኒስ ነው። የመረጃ ምንጩ ደግሞ ቢቢሲ። ፈጣን ታማኝና ትኩስ መረጃዎቻችንን ለማግኘት ቻናላችንን ሰብስክራይብ በማድረግ ይከተሉን።